በአላህ ዕውቀትና ችሎታ ስር ናቸው። የሚሳነው የለም። አላህ በውቅ ጥበቡ ስር ነው ያለ። መቀየር ሲፈልገው እጽበት ለአላህ ይበቀዋል። ኩን ፈየኩን፣ ኩን ይለዋል ይሆናል። እስኪ በቁርአን መነጽር ገዛን እንመልከት። ልክ ከዓመታት ከሺህ ዓመታት በፊት ተመሳሳይ ክስተት ፈለስጢን ላይ ተከስቷል። ቡኽቱን ነሶር የሚባል አንድ ንጉሥ ገብቶ ከተማዋን አውድሟት ነበር ከሺህ ዓመታት በፊት። ታዲያ ከተማዋ ወድማ ከነቢዩላህ ሱለይማን በኋላ የተላከ አንድ ነቢይ ነበር ዑዘይር የሚባል። ይሄ ወጣት ወደ እርሻው ምግቡን ይዞ መጠጡን ይዞ ሲያልፍ አያት። ከተማዋ ወድማለች። ጣራዎቿ ፈርሰዋል፣ ቤቶቹ ፈርሰዋል፣ ምድረ በዳ ሆኗል። ከዛም ተገረመና የአላህን ችሎታ እንዲህ ብሎ ጠየቀ። አንድና ዩሕዪ ሃዚህ